አጀብ 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 የሚያስብል ነገር አንዳንዴ በህይወታችን ሊያጋጥም ይችላል። ወደ ቻናላችን ተከታታዮች የሌባ አይነ ደረቅ መልሶ ልብ ያድርቅ ሲባል ሰምተው ያውቃሉ? እንግዲያውስ ዛሬ የምነግራችሁ ታሪክ ይህንን ተረት ቁልጭ አድርጎ የሚያሳያችሁ ታሪክ ይሆናል። እስኪ አይበለውና አንድ ቀን ከስራ ውለው እቤት ገብተው ራት በልተው ቲቪ ላይ ዜና አይተው አሁን ይበቃኛል መተኛት አለብኝ ብለው በሰላም መብራት አጥፍተው ቲቪውን ዘግተው ከተኙ በኋላ ከእንቅልፉ ሲነቁ ቲቪው እያወራ ቤቱ ሌላ ሰው እንዳለ ቢያዩ ወይም ቢሰሙ ምን ያደርጋሉ ብለን እንጠይቃለን። ውድ ቻናላችን ተከታታዮች ለዚህ ቻናል አዲስ ከሆናችሁ አሁንም ቻናላችንን ሰብስክራይብ በማድረግ ቤተሰብ ቢሆኑ ጠቃሚ የሆኑ መረጃዎች ጥበብ አዘል የሆኑ ታሪኮች እንደሚያገኙበት ምንም ጥርጥር የለኝም። እንግዲህ እንዲህ ሆነ። በአንድ ሀገር ውስጥ የሚኖር በጣም ታዋቂና ጥበበኛ የሆነ ሌባ ነበረ። እንግዲህ ሌባም ጓደኛ ያጣምና አንድ ፍረሽ ጓደኛ ወይም ደግሞ ፍረሽ ሌባ ጓደኛ ነበረው። እነኚህ ሁለት ሌቦች በዛ ሀገር ውስጥ ብዙ ሰዎችን ይሰርቃሉ፣ ብዙ ነገርን አብረው አድርገዋል። ነገር ግን ይሄ ፍረሽ ሌባ ገና ብዙ ስላልቆየ በአንዳንዴ የመርበትበት ወይም ደግሞ የመፍራት ነገር ይታይበታል። ታዲያ አንድ ቀን ሁለቱም ተማከሩና እዛ ሀገር ያለ ሻል ያለ ባለሀብት የሚባል ቤት ለመግባት ይወስናሉ። ጊዜ ይጠብቃሉ። ጊዜው ሲመቻችላቸው ማታ ወደዛ ቤት ያመራሉ ማለት ነው። ታዲያ ይህ ሲኒየር ሌባ ሰዎቹ ከተኙ በኋላ ስለሆነ ወደዛ ቤት የመጡት በስልኩ መብራት ቀስ ብሎ ወደ ቤት ይገባሉ። ቤት ከገቡ በኋላም ዛ ቤት ያሉትን ውድ የሆኑ ንብረቶች ወርቅ፣ ዲያመንድ፣ ቤት ያለ ገንዘብ በሙሉ ሰብስበው ካለበት በርብረው ካወጡ በኋላ ሳሎን ይዘው ይቀመጣሉ ማለት ነው። ታዲያ ሳሎን ከተቀመጡ በኋላ ይህ ሲኒየር ሌባ አደገኛ የሆነና ጥበብ አዘል የሆነ ነገር ማድረግ ይጀምራል። ይህን ፍረሽ ሌባ ሂድና መብራቱን አብራው ይለዋል። መብራቱን ያበራል። ከዛም ይባስ ብሎ ቁጭ በል ይለዋል። እንዴ ምን እየሆንክ ነው? እያበድክ ነው ወይ? እንዴት ነው ቁጭ ምንለው? እነዚህ ሰዎች ከነቁ እኮ እንሞታለን ብሎ ሲለው እንግዲህ አዝዣለሁ ቁጭ በል ይለዋል። ገርሞት በፍራቻ ተውጦ ይቀመጣል ማለት ነው። ትንሽ ቆየት ካለ በኋላም እዛ ቤት ያለውን ቲቪ እንዲከፍተው ያዘዋል። አሁንም በመገረምና በፍራቻ ውስጥ እየተንቀጠቀጠ ቲቪውን ይከፍታል ማለት ነው። በዚህ ሰዓት ያ ሲኒየር ሌባ ወደ ውስጥ ይገባና ከውስጥ ወይን ይዞ ይመጣል ማለት ነው። ከወይን ብርጭቆ ጋር ይባስ ብሎ አረ ምን እያደረክ ነው? ልታስጨርሰን ነው ወይ? እነዚህ ሰዎች ቢነቁስ ብሎ ሲለው እንግዲህ ዝም በልና አድርግ የምልህን ነገር ብቻ አድርግ ብሎ ያንን ፍረሽ ሌባ ያዘዋል። ያን ወይን እንዲቀዳ ያዘዋል። ወይኑን ይቀዳል። ቁጭ ብለው በሳሎን በጠረጴዛ ላይ ቲቪያቸውን እያዩ ወይናቸውን መጠጣት ይጀምራሉ ማለት ነው። ይህ ሲኒየር ሌባም ከቦርሳው ካርታ ያወጣና አሁን እንግዲህ ካርታ እንጫወታለን ብሎ ይለዋል። አረ እንደው እባክህ እያበድክ መሆን አለበት፣ ግዴለህም እንውጣ ከዚህ ቤት ብሎ ቢለው ዝም በልና አድርግ የምልህን ብቻ አድርግ ይለዋል። መቼም እየፈራም ቢሆን እሱ በኤክስፒሪየንስ እና ደግሞ ጥበብ ያለው ሌባ ስለሆነ ዝም ብሎ ይቀበለዋል ትዕዛዙን። ጨዋታቸውን ይቀጥላሉ ማለት ነው። በዚህን ሰዓት ያ ፍረሽ ሌባ እየጠጣው ያለው ወይን እየፈራ ስለሆነ እጁ ስለሚንቀጠቀጥ ያ የወይን ብርጭቆ ይወድቅበትና ይሰበራል። በዚህን ሰዓት ያ የተኛ ሰው የዚህን የብርጭቆ ድምፅ ይሰማና ቀስ ብሎ ዱላውን ይዞ ሲወጣ ሁለቱ ሰዎች በኩራት ቁጭ ብለው ወይን እየጠጡ ካርታቸውን እየተጫወቱ ያያል ማለት ነው። ወደ ጠረጴዛቸው ሲመለከት በጣም ብዙ ብር፣ ዲያመንዱ፣ ወርቁ እዛ ጠረጴዛ ላይ ተከምሯል ማለት ነው። የሱ መሆኑ ሲገባው አምሮ ይጮህና እነኛ ሰዎች ላይ ያንባርቅባቸዋል። ነገር ግን በተረጋጋ መንፈስ አትጩህብን ብሎ መልሳቸውን ይሰጡታል ማለት ነው። በዚህ ሰዓት የወሰዳችሁትን ንብረት በሙሉ ጥላችሁ አሁን ከቤቴ ትወጣላችሁ ወይስ ፖሊስ እጠራለሁ ብሎ ቢላቸው በኩራት ፖሊስ መጥራት ትችላለህ፣
አንወጣም ብለው ያስፈራሩታል ማለት ነው። በዚህን ሰዓት ለፖሊስ ይደውላል። ፖሊሶችም ወደዛ ቤት ይመጣሉ። እሱም እየተናደደ ወይም እየጮኸ ይኸው እነኚህ ሌቦች እኔ ከተኛው በኋላ ገብተው ብሬን ወርቄንና ዲያመንዴን ዘርፈውኝ ይባስ ብለው ደግሞ ጭራሽ ከቤት አልወጣም ብለውኝ ነው ሊገሉኝ ሲሉ ነው ወደ እናንተ የደወልኩት ብሎ ይናገራል ማለት ነው። በዚህ ሰዓት እንዴት ታደርጋላችሁ ብለው እነሱ ላይ ሲቆጧቸው ያ ሲኒየር ሌባ በተረጋጋ መንፈስ እኛ ምንም አይነት ሌቦች አይደለንም፣ ራሱ ወደ ቤቱ እንድንመጣና ቁማር እንድንጫወት ጋበዘን። በዚህም ወደ ቤት መጣን። እዚህም ያለውን በቁማር ሁሉንም ነገር ተበላ። ከዛ በኋላ እኛ የበላነውን ወይም ደግሞ በቁማር ስለተሸነፈ ይዘን ልንሄድ ስንል አትወጡም ብሎ ነው ወደ እናንተ ጋር የደወለው። በዚህ ነው ጸቡ የተፈጠረው እንጂ እኛ በፍጹም እንዲህ ያለ ሰው አይደለንም። እንዴት ሌባ ብንሆን እዚህ ቤት ቁጭ ብለን ወይን እየጠጣን ቲቪ ከፍተን እያየን ታገኙናላችሁ ብለው ይናገራል ማለት ነው ያ ሲኒየር ሌባ። በዚህም የተገረሙት ፖሊሶች ወደ ሰውየው ይመለሱና አንተ ለምንድን ነው የምትዋሻው? እነዚህ ሰዎች እንዴት ይሄንን ያደርጋሉ? አንተው ራስህ ስትሸነፍ ነው እንዴ ወደኛ የምትጣራው? ብለው ወደ ሰውየው ይመለሳሉ ማለት ነው። ሰውየው የልሁን እየጮኸ ስለሚናገር ሊያዳምጡት አልፈለጉም። ምክንያቱም ቁማር ስለተበላ አሁን ጭንቅላቱ ትክክል ላይሰራ ይችላል። ይህ ሰውዬ አብዷል እንጂ እኛ ምንም የሰራነው በደል ወይም ሌብነት የለም ብለው ስላሉ እነሱም ሰዎቹን አመኗቸው ማለት ነው። በዚህም የተነሳ እሱን ይዘው ሊሄዱ ወይም ደግሞ አንድ ነገር ብትል ከዚህ በኋላ አንተን ወደ እስር ቤት ይዘን የምንሄደው ብለው አስጠንቅቀው ሊወጡ ሲሉ ያ ጥበበኛ ሌባም እባካችሁን ፖሊሶች ይህ ሰውዬ ሊገለን ሁላ ይችላል፣ እናንተ ባላችሁበት ከዚህ ቤት መውጣት አለብን ብሎ ይናገራል። እነኛም ፖሊሶች ይስማሙና ወርቁንም ብሩንም ዲያመንዱንም ይዘው እነኛ ሌቦች ወጡ ከዛ ቤት ይባላል። ውድ የዚህ ቻናል ተከታታዮች እንግዲህ ከዚህ ታሪክ የምንማረው ብዙ መከራ ቢገጥመንም ብዙ ችግር ቢገጥመንም በህይወታችን ጥበብ ካለ ግን ችግሮችን ማለፍ እንደምንችል ያሳየናል ማለት ነው። አንዳንዴ በጮህን ብቻ ልክ የምንሰማ የመሰለን ሰዎችን ጆሮ ስንበጥስ፣ ሰዎችን ስንረብሽ፣ ጩኸታችን አካባቢን ሲበክል ይታያል ማለት ነው። ነገር ግን ቆም ብሎ በማሰብ ነገሮችን በማስተዋል የምናይ የምንመረምር ከሆነ ብዙ ነገሮቻችንን ልናስተካከል እንችላለን የሚል ታላቅ መልእክት ለማስተላለፍ እፈልጋለሁ። ስለዚህ ከታሪኩ እንደተማራችሁበትና ትንሽም ገረም እንዳላችሁ አልጠራጠርም። ስለዚህ አሁንም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ብዙ ጥበብ አዘል የሆኑ መረጃዎችን እንደምታገኙ አንጠራጠርም። በሌላ ታሪክ እስከምንገናኝ ሰላም ሰላም ሰላም።